ኢራን ዛሬም ሌላ ባለስልጣኗን አታለች። ኢራን እንግዲህ በዚህ ሳምንት ብቻ ማለት ነው ቁጥራቸው 5 የሚደርሱ ትልልቅ የሚባሉና ወሳኝ ባለስልጣናቶቿን ነው እያጣች የሚገኘው። በዛሬው ዕለትም እንግዲህ የህዝብ ግንኙነት ኃላፊ እንዲሁም ደግሞ የአብዮታዊ ዘቡ ቃል አቀባይ የሆኑት አሊ መሐመድ የሚባሉት እኒህ ግለሰብ ናቸው ህይወታቸው ያለፈው። ለኢራን እንግዲህ ወሳኝ ከሚባሉ ሰዎች መካከል አንዱ ናቸው። ከ40 ዓመታት በላይ በከፍተኛ ስልጣን ለኢራን እያገለገሉ ናቸው። እንዲሁም በተጨማሪ ደግሞ አሁን ላይ ቃል አቀባይ ሆነው ጭምር እያገለገሉ እንደሆነ ጭምር እየተነገረ የሚገኘው። ሌላኛው ዜና ደግሞ የነዳጅ ማጣሪያዎች እንዲሁም ደግሞ ሌሎች የኢነርጂና የጋዝ ማከማቻና ማጣሪያዎች ላይ እየደረሰ ያለው ከፍተኛ የሆነ ስጋትም እንግዲህ በዚህ ሰዓት ዓለምን ከፍተኛ የሆነ ጭንቀት ላይ እንዳላጣላት ጭምር እየተመለከትን የምንገኘው። በትላንትናው ዕለት በእስራኤል ትልቁ የሚባለው የነዳጅ ማጣሪያው ላይ እንግዲህ ኢራን ከፍተኛ የሆነ ጥቃት መሰንዘሯና ጉዳት ማድረሷ ተነግሮ ነበረ። ይህንን ተከትሎም እንግዲህ ኢራን ይህንን ብቻ አይደለም እስራኤል ብቻ አይደለም እንደ ኳታር፣ ዩናይትድ አረብ ኤምሬት እንደ ሳውዲ አረቢያን ጨምሮ ማለት የተለያዩ ነዳጅ ማጣሪያ ያላቸው ሀገሮች ላይ በተለይም ደግሞ ከአሜሪካ ጋር ቀጥተኛ የሆነ ግንኙነት አላቸው ብላቸው ከምታስባቸው ሀገሮችና የነዳጅ ማጣሪያዎቻቸው ላይ ከፍተኛ የሆነ ጥቃትን እየሰነዘረች ነው የሚገኘው። ይህ ነገርም በርካቶችን እያሳሰበና እያስደነገጠ ይገኛል። በዚህ ጉዳይ ላይ እንዲሁም በሌሎች ተጨማሪ አዳዲስ መረጃዎች እመልሳለሁ። የፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን ይሆንላችሁ።